ውስጥ የምትገኙ ኢትዮጵያውያን እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ፣ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው ናችሁ። ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያቸዋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳኡዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመቹ ፎቶ እናደርግላቸዋለን። ይመችን አምጣ ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው። እኛ እዚህ ጋር የተቀመጥነው በጠቅላላ እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አድርገህ እነዚህ የምታያቸውን በጠቅላላ በይመች መልማሪነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንዳና ከጅዳ ወደ ኢትዮጵያ ልገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እችም እቻለች። በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሀኒ ጋር ነው አለች። እችንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳኡዲ ነው። ተቀማጭነቱ ሳኡዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳኡዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል፣ የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም
ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኮ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ ወጣቶች ላይ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኖ አሉ ሸዋሮቢት ፎቅ የሰራ ባለ ማን ነው ስሙ አያያዘኝም። የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሸመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋሮቢት ላይ ፎቅ ቤት እና ምንድነው ያለው ቡቲክ ነበረው ብለዋል። ማነው ማሲም ነበረው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በድሃ ደም ነው የሰራው። እነዚህ ልጆች ደም ነው የሰራው። ቀጥል። የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው። ይሄ የሁሉም የኢትዮጵያዊ አጋቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንደኛው ስሙ ባላገር ሳይድ ይሄንን ልጨር በአማርኛ ልና ትቀጣያለች። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋሮቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ፣ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሴጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ ደም የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቨን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ ብታስወግዱ አስወግዷቸው። በቃ እኔ ይህንን ነው የምለው ቃል በቃል ኣብዚ ለለኹም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ለማለት እዩ ዋላ አምሃሩ ለትግርኛ ልትሰምዑ እኒአኩም ኢኩም ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ ይምህር አምሃራ ክልል ኦሮሚያ ክልል ካብ ሁሉ ዓዲ ላወሰደ ኣጓላት ላዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆልዓ ዝትፈልጡ ተጋሩ ተሃሊኩም ሁልኩም ኣብ ሱዑድ ትነብሩ ኣብ የመን ትነብሩ ፅሩያት ተጋሩ ፅሩያት ደላላ ማለት ሰብሰብ እና ልስምዐኩም ደላላታት ተሃሊኩም ልዚ ሰብዚ ወይ ካብ ቅድሚሆም ኣወግድዎ ወይ ደግሞ እንድዕ ጓላ ረሽንዋ እንድዕ ይፈልጢ ናዚ ጭካኔ ዚ አውሬ ለሃና ኣጊቱ እዘን ሁሉ ንረእኹሞም ደቂ ኣንስትዮ ካብ ሽዋ ካብ ኣምሃራ ክልል ካብ ወሎ ካብ ትግራይ ካብ ዝተፈላለየ ዓዲ ኣጓላት ዝዓመፁ ዝወስዱ እዮም። እዚኣቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ። ስለዚህ እነዚህን ሰዎች የምታረጉትን አድርጉ። እዛ አካባቢ ያላችሁ አውሬዎች ናቸው። ይመች እና ተክላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ